ናቲ ጂጂኪያ ታይላንድ ሄደች የሚባል ወሬ ሰምቼ ማለት ነው። በጣም ራስ ምታት ነው የሆነብኝ። ታይላንድ ሄደችው እንደሰማሁት ከሆነ ብዙ መረጃዎች አሉኝ። አንደኛው ምንድን ነበር? አንደኛው ፊቷን ለማስወጠር ነው ያለኝ። አንደኛው ደግሞ ጡቷን ለማስቀነስ ነው ያለኝ። አንደኛው ደግሞ መቀመጫዋን ለማስተካከል ነው ያለኝ። አንደኛው ደግሞ ቦርጫዋን ለማስተካከል ነው። እኔ የምለው ጂጂኪያ ይሄን ሁሉ መከራ የምታዩ ግን ዮኒን ለማማለል ብለሽ አስበሽ ነው? እኔ አልተዋጠልኝም። ዮኒ ከኔ ውጭ ወደ ውጭ ነው። እንደው ሚስቱን እንኳን ቢፈታት እኔን ነው የሚያገባኝ፣ የታወቀ ነው። እና አንተዋወቅም፣ አትልፊ፣ ይቅርታ አድርግልኝ፣ አደከሙ። እባክሽን ጂጂኪያ ይሄን ያህል መፍጋት መልፋት አያስፈልግሽም። እና በእውነት ነው የምለው ይሄን ሁሉ ፕሮሰስ ውስጥ የገባሽው ግን ጂጂኪያ እንትናን ማን ነው? ጂጂኪያ ነው ትክክለኛ ስሙ? እጅጋይ ይሁን ለማማለት አስበሽ ከሆነ በጣም ሳስበሻል። ይሁን ከሌው በረው ተከራነሽ ላይ መቶ ጊዜ ነው የሚናገረው ነው የሴተኛ ዛሬ ሳቅ ነው የሚመስለው። እቺ ምን ጋለች እዛ ቦታ አይደል? እና እኔ ደግሞ ማለት ነው ሳስበው እንዴ እኔ ሁሉ አመት ስንቱ ጂጂ ተቀምጬ አሁን ታይላንድ ዳ ሰርታ መታ ዮኒ ልትቀማኝ ብዬ ተሰማኝ። ታውቃላችሁ የሆነ ነገር ውስጥ ይነካው እና ምንድነው በቃ እንዴ አይን ያየማ ለነገር ወይኔ ሄኖክ የሚባለው ሰው ምን እንዳለኝ ሄኖክ ምንድነው ብሶት ልጽፈው ሄኖክ ጂጂኪያ ተመስገን ጂጂኪያ እንደዚህ ናት ብለህ ጥሩ አስተያየት ለመስጠት ማለት ነው። ድምጽ አስተካኪ እና ማለት ነው አንቺ ምን አገባሽ እንዴ በይወኔ ማትንጥብኝ ነው እናንተ ቆይ ምንድነው የምትሉት? ያመር ውብ እኮ ነሽ፣ ውብ ነሻል። ያ ቱርክ ተስማምቶኛል። በነገራችን ላይ ቱርክ በጣም ተስማምቶኛል። ወደፊትም ይስማማኛል ብዬ ተስፋ አደርጋለሁ። ጂጂ ይመቻት። አዋው ጂጂማ ይመቻት። ዘና ታረጋቸዋለች። አንዳንዴ ጸጉራችሁን ቀንዳችሁን እንዴት አስበቅልባቸዋለች። አንዳንዴ ዘና ታረጋቸዋለች፣ አንዳንዴ ፈታ ታረጋቸዋለች። ይመቻት። ግን በዮኒ እንዳትመጣ፣ በዮኒ ማኛ እንዳትመጣ። አልሰማትም፣ አልደራደራትም ሙሉ ማለት ነው። የኔ ጠበቃ እኮ ነው ዮኒ። እንዴ ዮኒ ቢናገረኝ ይሻለኛል ሌላ ሰው ከሚናገረኝ። ናቲ የሆነ ነገር ብለሃል። እሱን እናት ጋር ደውለህ ለእናትህ ብትነግራት እሺ እየተመረጠ ይሆናል። የእናትን ጠይቃት እስኪ ማዘር ጋር ደውለህ